السلام عليكم ورحمة الله وبركاته. قال رسول الله صلى الله عليه وسلم للصائم فرحتان فرحة عند فطره وفرحة عند لقاء ربه. نبي عليه الصلاة والسلام لصوامي سو ሁለት ደስታዎች አሉት አሉ ነብዩ አለይሂ ሰላቱ ወሰለም። አንደኛው ጾሞ ውሎ በሚያፈጥርበት ሰዓት ሰውነቱ ከምግብ ጋር በሚገናኝበት ሰዓት አንዱ ደስታ ነው አሉ ነብዩ አለይሂ ሰላቱ ወሰለም። ሁለተኛው ደግሞ ወፈርሐቱን عند لقاء ربه ከጌታው ጋር በሚገናኝበት ሰዓት የጾሙን አጅር ሲመለከት የጾሙን ክፍያ ሲመለከት ይህ ሌላኛው ሁለተኛው ደስታ ነው አሉ ነብዩ አለይሂ ሰላቱ ወሰለም። ነዓም ረመዳንን የጾመ ሰው ጾምን ያዘወተረ ሰው በጾሙ ወደ አላህ Subhanahu Wa Ta'ala የተቃረበ ሰው አጅሩ ከባድ ነው፣ ክፍያው ከባድ ነው። ነብዩ አለይሂ ሰላቱ ወሰለም እንዳሉን ጾምና ቁርአን የውመል ቂያማ እለት አላህ Subhanahu Wa Ta'ala ፊት ቆመው ሽምግልና ይቀርባሉ አሉ ነብዩ አለይሂ ሰላቱ ወሰለም። ጾም ምን ይላል? ጌታዬ ሆይ ይሄን ባሪያህን ሳስርበውዬ ሳስጠማውያለሁ፣ ስለዚህ ሽምግልናዬን ተቀበለኝ፣ ወደ ጀሃነም አትውሰድብኝ ብሎ ሽምግልና ይቀርባል አሉ ነብዩ አለይሂ ሰላቱ ወሰለም። ቁርአንም እንደዚያው ጌታዬ ሆይ ይህ ሰውን ለይል ሲሰግድብኝ እንቅልፉን ከልክየው ወይም ደግሞ እረፍት ከልክየው ከርሜያለሁ፣ ስለዚህ ሽምግልናዬን ተቀበለኝ፣ ይህን ሰውዬ ወደ ጀሃነም አትውሰድብኝ ብሎ ይላል አሉ ነብዩ አለይሂ ሰላቱ ወሰለም። ስለዚህ አጅር አለው፣ ክፍያው ከባድ ነው። ጾምን የጾመ ሰው በጾሙ የውመል ቂያማ እለት ይደሰታል አጅሩን ሲያገኝ ምንዳውን ሲያገኝ። ስለዚህ እዚህ ዱንያ ላይ በምንጾምበት ሰዓት ጾማችን ትክክል እንዲሆን ጾማችን ነብዩ አለይሂ ሰላቱ ወሰለም እንደ ጾሙት እንዲሆን ጾማችን አላህ Subhanahu Wa Ta'ala እንዳዘዘው እንዲሆን ምንም ሳናጓድልበት ሐቁን አሟልተን እንደታዘዝነው የጾምን እንደሆነ አላህ Subhanahu Wa Ta'ala የውመል ቂያማ እለት አጅሩን ሰብስቦ ሊከፍለን ዝግጁ ነው ማለት ነው። ስለዚህ ጾማችን ያማረ እንዲሆን ደስተኞች እንድንሆን የውመል ቂያማ እለት በደስታ ከአጅራችን ከምንዳችን ጋር እንድንገናኝ አላህ Subhanahu Wa Ta'ala ጌታችን እንዲደሰትብን አላህ Subhanahu Wa Ta'ala የፈለገውን ነገር አሟልተንለት ነብዩ አለይሂ ሰላቱ ወሰለም ሁለት ደስታ አላቸው ያሉትን ሁለቱንም ደስታ ልንጎናጸፍ ይገባል። ባለባሌ ነገር እንዳናሳልፍ፣ አላህን በሚያስቆጣ ነገር እንዳናሳልፍ፣ ረመዳናችን ያማረና ያሸበረቀ እንዲሆን አላህ የሚወደው ረመዳን እንዲሆን መከልከል ያለብን